ማን ነው ጾሙን የተቀበለው? ባቀው ኖሮ ፈዋህኒ እንኳን ደስ አለህ ለው ነበር። ቲላዋውን፣ ሩኩዑን፣ ስጁዱን፣ ሰደቃውን፣ ዱዓውን፣ ተውበቱን የተቀበለው ሰው ባቀው ኖሮ በዛሬው ሌሊት እንኳን ደስ አለህ ለው ነበር። ማን ነው ደግሞ ሶላቱም ሁሉም ነገር የተመለሰበት አላህ ሳይቀበለው የቀረ? ባቀው ኖሮ ይሄን ሰው መህሩም የሆነውን ሰው ፈኑዐዚህ ይሄን ሙሲባ አዞመላሁ አጅረክ ነው የሚባለው ማለት አጽናናው ነበር። ከስር እንግዲህ ዘንድሮ ከስራ ለሚቀጥለው አመት አላህ ያድርስ ብየለው ነበር። ዘንድሮ ውጤት አልባ ሆነሃል፣ አላህ ሀያት ያበድርህና ለሚቀጥለው አመት ለመጾም ያብቃህ ለው ነበር። የከሰረ ካለ ባቅ ኖሮ